ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። ኢየሱስ ክርስቶስ ጌታ ነው። ክብር ሁሉ ለስሙ ይሁንለት። ዛሬ በምህረቱና በቸርነቱ ደግሞ የዮሐንስ ወንጌል ምዕራፍ 18ን ከኔ ጋራ አብረን እንመለከታለን። አምላካችን እግዚአብሔር አምላካችን እግዚአብሔር ያጽናናል። ከኔ ጋራ ቆዩ። ይሄ ክፍል የሕማማቱ የመጀመሪያ ክፍል የሚባለው ነው። ብዙ ልንማርባቸው የምንችልባቸው ነገሮች አሉ። ምክንያቱም ይሄ እስከ ስቅለቱ ድረስ ያሉትን ክስተቶች የምንማርበት ቦታ ነው። በዛ ቦታ ላይ እርግጥ በጌቴሰማኒ አትክልት ስፍራ መታሰሩን፣ በአይሁድ መሪዎች ታልፎ መሰጠቱን፣ በጲላጦስ ፊት ያቀረበው ፈተናና ኢቭን የጴጥሮስን ክህደት እዛ በራት ላይ የተናገረውን ክህደት የሚፈጸምበት ቦታ ነው። ብዙ ነገሮችን ልናስተውል እንችላለን። ግን መሰረታዊ አንድ ሶስት ነገሮችን ደግሞ በፍጹም ሚስ ልናደርጋቸው የማይገቡ ነገሮች አሉ። በተለይ በዮሐንስ ወንጌል ምዕራፍ 18ን ስናጠና አንደኛው ለአብ ፈቃድ ያለውን ታዛዥነት፣ ሁለተኛ ደግሞ ለሰው ልጆች ያለውን መስዋዕትነትና ፍቅር፣ ከዛም በላይ ደግሞ የብሉይ ኪዳን ትንቢቶች ፌዝፉል መሆኑን ለቃሉ ምን ያህል ክርስቶስ ኢየሱስ ታማኝ እንደሆነ ለተነገረው ለእግዚአብሔር ቃል በእጁ ላይ ላለው ለእግዚአብሔር ቃል ምን ያህል ፌዝፉልና ታማኝ እንደሆነ እንመለከታለን። በአጠቃላይ ግን ይህንን ፓርት በደንብ እንድንረዳው በሶስት መሰረታዊ ነገሮች አይተን ከፋፍለን ብናያቸው ጥሩ ይሆናል ብዬ አስባለሁ። በመጀመሪያ እርግጥ እዚህ ውስጥ የምናየው የኢየሱስ መከራን ለመጋፈጥ ያለውን ፈቃደኝነት ከ1 እስከ 11 እናየዋለን። እርግጥ ከ1 እስከ 6 ላይ የኢየሱስን ድፍረት ምን እንደሚጠብቀው እያወቀ ወደ ጌቴሰማኒ አትክልት ስፍራ በፈቃደኝነት የሚሄዱን ያምሄዱን ብቻ ሳይሆን ደግሞ ኢቭን እሱን እንኳን ለመያዝ የመጡትን ሰዎች ወደፊት ሄዱ ማን ትፈልጋላችሁ? በቃ እኔን ነው ይሄውላችኋለሁ ብሎ ያለበትን ፈቃደኝነቱን፣ መከራን ለመቀበል ፈቃደኝነቱን እናያለን። ሁለተኛ ደግሞ ከ7 እስከ 9 ላይ የምናየው ነገር ምንድነው? ኢየሱስ ክርስቶስ ደቀ መዛሙርቱን የጠበቀበት አጠባበቅ፣ ከሰጠኝ አንድ እንኳን አልጎደለም ያለበትን፣ በተለይ ደግሞ እሱን ለመጠበቅ የገባውን ቃል ሲፈጽም እናየዋለን። የገባውን ቃል በዚህ በማይመች ሁኔታ ሲጠብቅ እናየዋለን። እርግጥ ከዚህ ውስጥ የምናየው ትልቁ ነገር ምንድነው? ለደቀ መዛሙርቱ ያለውን እንክብካቤና እርሱ ጠባቂያችን መሆኑና የገባውን ቃል ኪዳን አይደለም አሁን በዙፋኑ ላይ ሆኖ አይደለም አሁን በሚመች ቦታ ላይ በክብር ሆኖ ኢቭን በዛ እንኳን በሞት ስፍራ ላይ እንኳን እረኛችን ታማኝ መሆኑን ያሳያል። ከዛ የምናየው ከ10 እስከ 11 ድረስ የጴጥሮስ ምላሽ ነው የምናየው። ጴጥሮስ ድንገተኛ እርምጃና ወሰደ። ሰይፍ መዞ እንደምታስታውሱት የጠባቂውን ጆሮ ቆረጠው። ግን የኢየሱስ ክርስቶስ መልስ ደግሞ በጣም ያስገርማል። ኢየሱስ ክርስቶስ የተረጋጋ እና ኢቭን ተረጋግቶ በእግዚአብሔር ምላሽ ውስጥ በእግዚአብሔር ሐሳብ ውስጥ ራሱን ያስገባበት ነገር በጣም ያስገርማል፣ በጣም ያስደንቃል። በእንደዚህ በማይመች ሁኔታ ጋር ኢሞሽናሊ እንኳን ኢቭን ድሬቭን አልሆነም፣ አልተነዳም። ጴጥሮስ ስላደረገ አላደረገም፣ ሰዎቹ ስላሉ አላደረገም። በዛም ሁኔታ ውስጥ ሁሉ የእግዚአብሔርን ፕላንና አጀንዳ የአባቱን ኩልል ያለች ፍቃድ ሲፈጽም ታያላችሁ። እዚህ ውስጥ ብዙ ነገሮች የሚያጽናኑ ነገሮች ይኖራሉ ብዬ አስባለሁ። አንደኛ ኢየሱስ ክርስቶስ ለአብ ፈቃድ ራሱን በማስገዛት የእግዚአብሔርን እቅዶችን ኢቭን ብንረዳም ባንረዳም መጠበቅን፣ ቢገባንም ባይገባንም ሰዎች ምንም ነገር ቢያደርጉ፣ ሰዎች በምንም ሁኔታ ቢመላለሱም ግን የእግዚአብሔርን ፍቃድ መጠበቅን፣ የእግዚአብሔርን ፍቃድ መከታተል ምን ያህል ትልቅ እንደሆነ ከሱ እንረዳለን። ያም ብቻ ደግሞ ሳይሆን ሁለተኛና የምናየው ዋናው ነገር ደግሞ በፈተናዎቻችን ውስጥ ሁሉ ድፍረት ይሆነናል። ምክንያቱም ፈተናው አይደለም ደፋር የሚያደርገው፣ ግን በፈተና ውስጥ ያለው መንፈስ ነው። ስለዚህ በምናልፍባቸው ሁኔታዎች ሁሉ የፈተናውን ባለቤትን እግዚአብሔር አይተን መድፈር እንዳለብን፣ የሁኔታውን አደገኝነት ሳይሆን አምላካችን እግዚአብሔርን እያየን መድፈር እንዳለብን ከክርስቶስ ሕይወት ውስጥ ትልቅ ነገር እንማራለን። ስለዚህ ይሄ ጸጋ ለሁላችንም ይብዛልን የሚል ጸሎት አለኝ። ምክንያቱም ዛሬ በምናልፍባቸው አንዳንድ ችግሮች እኮ ገና ሳይመጣ በፊት ነው እኮ እኛ የምንሞተው። ግን ክርስቶስ በአምላኩ ላይ ታምኖ በአባቱ ላይ ታምኖ መከራውን ሲጋፈጠው ነው ኢቭን ፈቃደኛ ሲሆን ነው የምናየው። ለምን? እግዚአብሔርን ያውቀዋል። ስለዚህ መከራዎችን ከእቻችንን ከምናውቅ ይልቅ እግዚአብሔርን ማወቅ ይብዛልን። አባቱን ስለሚያውቅ የእግዚአብሔርን አጀንዳ እኮ ስለሚያውቅ ነው ክርስቶስ የደፈረው። ይሄ ጸጋ ለሁላችንም ይብዛልን ማለት እፈልጋለሁ።
ሌላ በሁለተኛ ክፍል የምናየው ኢየሱስ በግፍ ፊት የወሰነው ያደረገውን ነገር ነው። በቀያፋ ፊት ያደረገውን ነገር ተበድሏል። በደል እየደረሰበት ነው። ግን ክርስቶስ ሁለት ነገሮችን አድርጓል። አንደኛ ሁል ጊዜ በተረጋጋ መንፈስ ነው ሲናገር የነበረው። ሁለተኛ ትልቁ ነገር የምናየው ሁል ጊዜ በይቅርታ ልብ ነው የምናየው። በእንደዚህ ያለ ሁኔታ እንኳን ሆኖ በዚህ ውስጥ ባለፈበት ሁኔታ ከነ ጲላጦስ ጋር ኢሞሽናል ሲሆን አትመለከቱትም። ሁል ጊዜ እግዚአብሔርን ሐሳብ ሲያስተናግድ ታዩታላችሁ። ሁለተኛ ደግሞ በዚህም እንኳን መከራ ውስጥ ሆኖ የይቅርታ ልብ ነበረው። እርግጥ ከዚህ ለኛ ትልቅ ነገር ይቀርልናል ብዬ አስባለሁ። ምንድነው የሚቀርልን? አንደኛው ሁል ጊዜ በመከራ ውስጥ ሆነን በአምላካችን በመተማመን እምነታችንን ጠብቀን ስሜታዊ ሳይሆን በመንፈስ መመላለስ። ይሄ ትልቅ ነገር ነው። በስሜት ሳይሆን በመንፈስ መመላለስ። ሁለተኛ ደግሞ ሁል ጊዜ በውድቀታችን የማይለያየን ጌታ ስላለ እሱን ለማስደሰት በእውነት ከፈተናው ይልቅ ከፈተናው ያወጣን እግዚአብሔርን አስበን ሌሎቹ ምህረት ማድረግን ይብዛለን። ምክንያቱም ኢቭን በፈተና እንኳን እንድንኖር የረዳን እኮ ጌታ ነው። ያንን ፈተና እንድናልፈው እኮ የረዳን ጌታ ነው። ስለዚህ በዛ ፈተና ውስጥ የበደሉንን ሰዎች ሳይሆን ግን ከፈተናው ያወጣንን ጌታን አስበን በእውነት ይቅርታ ማድረግ ይብዛለን። ምክንያቱም እኮ አንወጣም ነበር። በምህረቱ ባይሆን እኮ ከፈተናው አንወጣም። ከፈተናው ከወጣም በኋላ ደግሞ ልክ በተማርንበት መማር ሌሎችን መማር እግዚአብሔር ያብዛልን፣ ጸጋውን ይጨምርልን ጸሎቴ ነው። ምክንያቱም ከፈተና ካለፍን በኋላ አንዳንድ ቂም ይዘን የምንወጣ ሰዎች አለ። ለምን? ቂም መያዝ እኮ የለብንም። ከፈተናው ያወጣን እግዚአብሔር ምህረቱን አስበን ሌሎችን መማር ነው ያለብን። ይሄንን በጣም ትልቅ ወሳኝ ነገር ከክርስቶስ ኢየሱስ ሕይወት እንማራለን። ሶስተኛው ክፍል ከ28 እስከ 40 ያለው ክርስቶስ በጲላጦስ ፊት ሆኖ ያለውን ትመለከታላችሁ። ምንድነው? ኢየሱስ ወደ ጲላጦስ ተወሰደ። የአይሁድ መሪዎች ክሳቸውን አቀረቡ። በነገራችን ላይ እኮ እሱ አይሁዳዊ ነው፣ መፈረድም የነበረበት በአይሁዳዊ ነው። ግን አሳልፈው ለሮማውያን ሰጡት። ለምን? ሊሰቅሉት ስለፈለጉ። እነሱ ግን አላወቁም። እግዚአብሔር ግን በዛ ውስጥ የእግዚአብሔር ፍቃድና ሐሳብ ሲፈጸም ታያላችሁ እንጂ ይሄ መሰቀል የሚባለው እኮ የአይሁዳዊ ሕግ አይደለም። አይሁዳዊ መዳኘት ያለበት በአይሁዳዊ ሕግ ነበር። እነሱ ግን ለሮማውያን አሳልፈው ሰጡት። ለምን? እየተሰቃየ እንዲሞት፣ ስቃዩን በደንብ ማየት ፈልገው ነው። እንደዚህ መሞቱን ብቻውን ስቂት ብሎ ቀናት ሙሉ ሲንገላታ ውሎ እንዲሞት ምን ያህል ጭካኔ፣ ምን ያህል ክፋት፣ ምን ያህል ጥላቻ፣ ምን ያህል በቃ። ምክንያቱም እንደዚህ ያለ ሞቱ የሚሞቱ ሰዎች ተናዘው ተሰቃይተው ሰው ስቆባቸው አሹፎባቸው ተፍቶባቸው በቃ ምርር ብሏቸው ነው የሚሞቱት። እንደዛ እንዲሞት ነበር የፈለጉት፣ ለሮማውያን አሳልፈው የሰጡት። ክርስቶስ ግን በዛም ውስጥ አልፎ የአባቱን ፍቃድ ሲፈጽም ታያላችሁ። ያ ደግሞ ብቻ ሳይሆን ደግሞ በምህረት የተሞላ ልብ እንዳለው ታያላችሁ። ስለዚህ ኢየሱስ ክርስቶስ በዚህ ውስጥ የምናየው ትልቁ የምንማረው ኢየሱስ ክርስቶስ ለኛ ለሞትን እንኳን ይሄንን ሼም ለመጋፈጥ ፈቃደኛው ለምን ይወደናል? ከልቡ ይወደናል። ከልቡ ይወደናል። እኛን ያስብ ነበረ። በዚህ ውስጥ የሚያየው እኛን ነበረ። ከዚህ ውስጥ አልፎ የሚያገኘን የሚያየውን የእኛን ክብር እኛ ስንጽናና እያሰበ ክርስቶስ ኢየሱስ ይህንን መከራ ሲታገስ ታያላችሁና ይህንን ጸጋ ኢየሱስ ክርስቶስ ያብዛልን ነው ጸሎቴ። በመጨረሻ ይሄኛው ክፍል ላይ የምታዩት ከ33 እስከ 38 ኢየሱስ ክርስቶስ የተናገረው ቁልፍ ነገር አለ። ከዚች ምድር ላይ ጀስቲስ እንደማይጠብቅ ኢየሱስ መንግስቱ በዚህ ዓለም እንዳልሆነና ለእውነት ለመመስከር እንደመጣ ተናግሯል። ምክንያቱም ኢየሱስ ክርስቶስ ይህንን ማወጁ ከምድራዊ ተጋድሎ የሚያልፍ የዘላለም መንግስት እንደሚመጣ መናገር ስለፈለገ ነው። ማለት የራሱን መንግስት ማሳየት ብቻ ፈልጎ አይደለም። ግን ኖ የአንተ መንግስት ጊዜያዊ ነው፣ ካንተ ጽድቅ አልጠብቅም ነው የተናገረው። ካንተ ጽድቅ አልጠብቅም። ስለዚህ የጽድቅ መንግስት አለች። እኔ ብፈልግ ሌላ ዳይሜንሽን አለ፣ ሌላ ወረዳ አለ። የኛ ፍርድ፣ የኛ ጽድቅ፣ የኛ ህይወት በሌላ ዓለም ውስጥ እንዳለ በምድራዊ ውስጥ ያሉ ሰዎች እንዲጠብቁን፣ ተስፋ እንዲያደርጉን፣ እንዲያጽናኑን ሳይሆን የኛ ህይወት ዲፋይን የሚደረገው የሚገለጠው የሚብራራው በእግዚአብሔር መንግስት ውስጥ እንደሆነ ማወቅ ምንኛ ትልቅ ነገር ነው። ምክንያቱም አንዳንዴ ከምድር ጀስቲስን እንጠብቃለን፣ ከምድር እውነትን እንጠብቃለን፣ ከምድር እንዲያውቁን ሰዎች እንጠብቃለን፣ ሰዎች እንዲያከብሩን እንጠብቃለን፣ ጎሽ እንዲሉን እንጠብቃለን። ግን የኛ ህይወት ያለው በእግዚአብሔር ኪንግደም ውስጥ ነው። የእግዚአብሔር ኪንግደም ሲገለጥ ነው የኛ ህይወት ውስጥ የሚገለጠው። ለዚህ ነው ጳውሎስ
ሲናገር ምን እንደሆነ አንታወቅም ይላል። ግን እግዚአብሔር ሲገለጥ አለ እሱ እንዳለ እኛም ደግሞ በዛ እንደምኖር እናውቃለን ብሎ ይናገራል። ይሄ ነው የክርስትና ዋናው። በዚህ ምድር ላይ ሰዎች ዲፋይን እንዲያደርጉ መጠበቅም የለብንም። ስለዚህ ይሄንን ጸጋ ያብዛልን ማለት እፈልጋለሁ። እርግጥ በመጨረሻ ከ39 እስከ 40 ድረስ የምታዩት የህዝቡን ምርጫ ነው። ህዝቡ ከሱ ይልቅ በርባናን መረጠ። ለምን መረጠ? ምክንያቱም በቃ ሰው እንደዚህ ነው። ሰው ማለት እንደዚህ ነው። ምክንያቱም you don't have to expect ከሰዎች እኮ ጀስቲስን መጠበቅ የለብን። ከኮሚኒቲ ጀስቲስን መጠበቅ የለብን። ልክ እንትና እንደተናገረው ማለት ነው። ሼክስፒር መሰለኝ የተናገረው ትዝ ይላችኋል። እንደ ውሃ ብትጠራ፣ እንደ በረዶ ብትጠጥር፣ እንደ ወተት ብትነጣ ከመታማት አታልፍም ማለት። በቃ ሰው እንዲህ ነው። የሆነ አቃቂር ይፈልግላችኋል። እኛ ግን ሁል ጊዜ መከተል ያለብን ምንድነው? እውነትን ነው መከተል ያለብን። የእግዚአብሔርን አጀንዳና የእግዚአብሔር ልባችንን ነው መከተል ያለብን። ውስጣችን ለራሳችን ጄኒውን ነው መሆን ያለብን እንጂ እመነኝ ወንድሜ፣ ዛሬም የምትገፉ ሰዎች ካላችሁ ከክርስቶስ በላይ ንጹህ አትሆኑም። ከክርስቶስ በላይ ደግ ያደረገ የለም። ስለዚህ ክርስቶስን ያላከበረ ሰው እናንተን ያከብረናል ብላችሁ አትጠብቁ። ምክንያቱም ብዙ ጊዜ የምንጎዳው ከሰዎች እየጠበቅን ነው። ከሰዎች መጠበቅ ሳይሆን ከእግዚአብሔር መጠበቅ በእውነት እግዚአብሔር ያብዛልን ማለት እፈልጋለሁ። እርግጥ ይሄ ቃል በጣም ብዙ ነገር ልንነጋገርበት እንችላለን። ግን ሰመራዊ ስናደርገው 3 ዋና ነገሮች እንዳሉ ከዮሐንስ ወንጌል ምዕራፍ 18 ታስተውላላችሁ። 3 መሰረታዊ ነገር። አንደኛ በድፍረት መከራን ለመቀበል ፈቃደኛ ስለመሆን በድፍረት። ምክንያቱም የኛን ህይወት ዲፋይን የሚያደርገው ወገኖች የምንበላውና የምንጠጣው አይደለም፣ የምንጸናበት መከራ ነው። ትውልድን እኮ ስትመለከቱ ዞር ብላችሁ ስትመለከቱ አብርሃም ጎበዝ ነው። ለምን 25 ዓመት መከራ ጸና። ዮሴፍ በጣም ኃይለኛ ነው። ለምን እስር ቤት ሆኖ ጸና። ጽናታችን ነው ህይወታችን የሚትርጉም የሚሰጠው። ብዙዎቻችን ግን የምንበላው የምንጠጣው የምንደሰተው የምንኖረው ይመስለናል። ኖ አንዳንዴ እግዚአብሔር እኮ ሊያሳየን ትውልድ መካከል እንድናንጸባርቅ ሊያደርገን ፈልጎ በመከራ ውስጥ ዝም ይለናል። ሁለተኛ ከዚህ ውስጥ የምናየው የፍትህ መጓደል። ፍትህ ለክርስቶስ ንጹህ ለሆነው ክርስቶስ ፍትህ ከተጓደለ እህቴ ለአንቺ ቢጓደል አይገርመኝም። ወንድሜ ለአንተ ቢጓደልብህ አይገርመኝም። ከሱ በላይ ንጹህ፣ ከሱ በላይ ቅዱስ፣ ከሱ በላይ እቺ ምድር አንፌር ናት። ስለዚህ በፍትህ መጓደል ትልቅ ነገር እንደመጣብን ብለን አናስብ። ግን ደስ የሚለን የእግዚአብሔር መንግስት ሲገለጥ አንድ ቀን እንደምንገለጥ ግን አንርሳ። አንድ ቀን ክርስቶስ ሲገለጥ ጽድቃችንንም ይዞት እንደሚገለጥ አትርሱ። ክርስቶስ ሲገለጥ ህይወታችንን ይዞት ይገለጣል። ያኔ ትውልድ ዋው ይላል። ማን ያውቃል? የተናቁ ሰዎች የሚከብሩበት ዘመን ሊሆን ይችላል። ሶስተኛ ደግሞ ለእውነት ያለንን ቁርጠኝነት ልንወስን ይገባል። ለእውነት የሚጨክል ልብ ክርስቶስን እንመስላለን ካልን ወገኖቼ ልናደርግ የሚገባው አንድና አንድ ነገር ቢኖር ይሄ ነው። ለእውነት ያለን ቁርጥነት። ክርስቶስ እኮ የስ ይቅርታ ብሎ ቢለው እኮ ጲላጦስ ይፈተዋል። ግን ለእውነት የጨከነ ልብ ነበረው። ዛሬ እኮ ለማይረባ ነገር፣ ለማይጠቅም ነገር፣ ለትንሽ ነገር ምን ዋሽ ስንት ሰዎች አለ፣ ማንጸና ስንት ሰዎች አለ። ስለዚህ እግዚአብሔር ይርዳን ማለት እፈልጋለሁ። ሐሳቤን ሰብሰብ ብላ አድርገውና ምንድነው እዚህ ውስጥ የሚያጽናና የምናገኘው? 3 ነገሮችን እናገኛለን። አንደኛና እህቴ ወንድም የምነግራችሁ በኢየሱስ ክርስቶስ ፍቅርና ጥበቃ ታመኑ። ወንድሜ ታመን፣ እህቴ ታመኝ በእግዚአብሔር። ለምን ያኔ በመከራ ደካማ ሆኖ እንኳን ደቀ መዛሙርቱን ያልተወ ጌታ አሁንማ ከብሮ አይተውሽም። አሁንማ በመላእክት ታጅቦ አይረሳሽም። ሁለተኛ ደግሞ በኢየሱስ መስዋዕትና ትንሣኤ ተስፋ እናድርግ። ምክንያቱም በኢየሱስ መስዋዕታዊ ፍቅር በትንሣኤ የዘላለም ህይወት እናገኛለን። እንድናገኝ አውቀን ልንጸና ይገባናል። በኢየሱስ መስዋዕት የዘላለም ተስፋ ያለን ሰዎች ነን። ክርስቶስ የጸናው ለኛ ተስፋ ብሎ ነው። ክርስቶስ የበረታው ያንን መከራ ሁሉ የታገሰው ትልቅ ተስፋ ከፊት ለፊታችን ስላለ ነው። እሱን ተስፋ ታደርጊዋለሽ ወይ? ወንድሜ ምድር ላይ ካልተመቸ ተስፋ አለ። በሰማይ የሚጠብቅ ትልቅ ተስፋ አለ። ትልቅ ህይወት አለ። ትልቅ በረከት አለ። ክርስቶስ የሞተለት እሱ ነዋ። የጸናለት እስኪሰቀል ድረስ የጸናለት። ምክንያቱም የሚሻል ነገር ለአንተ በሰማይ አለ። ሶስተኛና የመጨረሻ ወንድሜ በእምነት ኑር። ለእውነት ዋጋ መክፈል ልመዱ ወገኖች። ምክንያቱም ያከበራችሁት እውነት አንድ ቀን ያከብራችኋል።
የጠበቅከው እውነት አንድ ቀን ሲገለጥ እግዚአብሔር ያከብራል። እወዳችኋለሁ። ኢየሱስ ክርስቶስ ጌታ ይርዳችሁ። በእውነት በክርስቶስ ጥበቃ እንድትታመኑ በተስፋ እንድትኖሩ እግዚአብሔር ይርዳችሁ። በእውነት እንድትኖሩ ለእውነት ዋጋ የሚከፍል ትውልድ እግዚአብሔር ያድርጋችሁ። ተባረኩ። ስለሰማችሁኝ በጣም አመሰግናለሁ። ጌታ ቢፈቅድ ደግሞ በሚቀጥለው በአዲስ ርዕስ እመጣለሁ። እስከዛ ጌታ ከእናንተ ጋር ይሁን። እግዚአብሔር